በተረፈ ቅድም ስልጣናት የነበረው ስለዚህ ስለ አንድ ግለሰብ ይሄ ጋላው እሱ ብቻ መቀጥቀጡ እኔ ትክክል ነው ብዬ አላምንም። እሱ እዛ ቦታ ላይ ቀደም ስታሰማው እንደገና ደግሞ ለአማራ ሲታገል ነበር ምናምን የሚባልም እስከዛሬም ድረስ ሲነገር ነበር። ቀደም ያሰማኸው ላይ ሬቻ ምናምን ያለው ላይ እስከ መጨረሻው አላሰማኸውም እንጂ እናንተ እንዳላችሁት ቅድም እውቅና ለማግኘት ምናምን ይመስለናል ነው ተልእኮ ነው ይዞ የመጣው። የአማራን ትግል ማፍረስ ነበረበት። ያንን ለማፍረስ ደግሞ አማራ መስሎ መምጣት ነበረበት። ለአማራ ታጋይ መስሎ መምጣት ነበረበት። ሚሽኑን ሲጨርስ ወደ ነበረበት ቦታ ተመለሰ። ስለዚህ ቅድም እስከ መጨረሻው ያላሰማው እየጨፈረ በኦሮምኛ እስከ ዛሬ ድረስ ይላል አለኝ። ከፈለክ አሰማለሁ። እስከ ዛሬ ድረስ አማራ እየተጫወትን ሸወርናቸው ይላል። አየህ፣ እስከ ዛሬ ድረስ ሚሽን ነበረኝ። ሚሽኔን እስከምፈጽም ድረስ አማራ ጨዋት ነበረ። በደንብ አድርጌ የሸወርኳቸው። አሁን ሚሽን አኮምፕሊሽድ ሲሆን ወደ ነበረው ማንነቴ ተመለስኩ። ለአማራ ታግሎ ያለ ስለዚህ በዛ በኩል ብንረዳው መልካም ነው። እኔ አይደለሁም ያልኩት ራሱ ካፉ ነው። ከፈለክ አሰማለሁ። አሁን አማራ እየተጫወትን ሸወርናቸው። አሰማው የዘለልኩት ካለ ኦኬ 1 second. I'm sorry guys. ጃል የት ጃል ጃል 1 second. በጣም ብዙ ቪዲዮ ስላለኝ ነው ይቅርታ። አንድ ጊዜ ፕሊዝ ወደ እኔ ወይም ሼር አድርጉትና ሌሎቻችሁ እኔ ላሰማው። ሌሎች ካሉ የቀደመ ይቅደም። ወደ እኔ ሼር አድርጉትና ጥሩ ሀሳብ ነው የቀደመ። Okay, yeah.